ስሙን የጠሩ መታሰቢያውን ያደረጉ ወዳጆቹን በእባብ ከመነደፍ በዘንዶ ከመዋጥና በምድር አውሬዎች ከመበላት መልካም መዓዛን በተመላ ብርሃናዊ ክንፉ ከልሎ የሚጠብቅ ከመላእክት ወገን ያዘኑትን በማረጋጋትና ሐዘንን ወደ ደስታ በመለወጥ እርሱን የሚመስለው የሌለ በቃሉ ተናግሮ የሳጥናኤልን ምክር በመሻር 99ኙን ነገደ መላእክት በእምነት ያጸናቸው የጌታችንን ሰው የመሆን ዜና ለእመቤታችን ያበሰረ በጌታችን ስም መስክረው ጽኑ የሆነ መከራን የሚቀበሉ ቅዱሳን ሰማዕታትን በመከራቸው ሁሉ የሚራዳቸው የስሙ ትርጓሜ አምላክ ወሰብ ወይም ሰውና አምላክ አንድም እግዚእ ወገብር ወይም ጌታና አገልጋይ ማለት የሆነ መልአከ ብስራት ሊቀ መላእክት ቅዱስ ገብርኤል ዛሬ ታኅሳስ 19 ቀን 3 ደቂቅ አናንያ ወአዛርያ ወሚሳኤል አምላካችንን አንክድም ለጣዖት አንሰግድም ብለው በንጉሱ ትእዛዝ ወደሚነድ እሳት በተጣሉ ጊዜ ከእግዚአብሔር ተልኮ በመውረድ ከእሳት ያዳነበት ዓመታዊ የመታሰቢያ በዓሉ ነው። ዳግመኛም ምግብ በልተው የሚቆርቡ ሰዎች ይህን ክፉ ግብራቸውን እንዲተው ያስተማሩና አንመለስም ባሏቸው ጊዜ ወደ ጌታችን ጸልየው እሳት ከሰማይ ወርዳ እንድታቃጥላቸው ያደረጉ እንደ ዘመናችን አንዳንድ ሐሳዊ ባህታውያን ቅዱስ ሚካኤል ይገለጥልኛል፣ ነብዩ ዕንባቆም ይታየኛል እያሉ ሰውን የሚያስቱ ሐሳውያንን እየገረፉ ከሀገር በማባረር ምዕመናንን ከተኩላዎች የጠበቁ ታላቁ ቅዱስ አባት የቡርልስ ሀገር ኤጲስቆጶስ አባ ዮሐንስ ዛሬ ታኅሳስ 19 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክት ቅዱስ ገብርኤልና በአቡነ ዮሐንስ ዘቡርልስ ጸሎት ይማረን ይቆየን።